እና ባክግራውንድ ማተር ያደርጋል። አባመላም ነፃ በሆነ መድረክ ላይ ራሱን ተከራክሮ እኔ ከነዚህ አይነት ኃጢያቶች ውጭ ነኝ ብሎ ለመናገር የሚችልበት ሁኔታ የለም። ለምሳሌ እሳትን በመሰለ አይነት መድረክ ላይ አሁን ደረቱን ነፍሶ ለዲሞክራሲ ለተለያዩ ነገሮች እንደተቆረቆረ ሆኖ እንደሚቆመው ያህል ምናልባት እሳት ላይ እሱም እኔም የመቅረብ እድል ቢኖረን በዚያ ራሱን ዲፌንድ ሊያደርግ ቢችል አንድ ነገር ነው። ኦኬ ምናልባት ጀስቲስ ሰርቭድ መደረግ ስላለበት ነው ማለት ነው እንግዲህ ዋናው እንትናቸው። ሌላው የሚያሳይ ሌላው ሁኔታ ደግሞ ምንድነው ምን ያህል የዚህ ኦፖዚሽን ወይም ተቃዋሚዎች ነን ብለው የሚነሱ ሰዎች ግሩፖች ምን ያህል vulnerable ሊሆኑ እንደሚችሉ ምን ያህል exposed ሊሆኑ እንደሚችሉም ለማሳየት ነው አንዳንድ እንደ አባመላ ያሉ ሰዎችን ለማቀፍ ወይም ከሱ ጋር ለመስራት የመሞከር ሁኔታዎችን ቢያደርጉ ምን ያህል አደጋ ላይ ሊወድቁ እንደሚችሉም ለማሳሰብ ነው። ይህ መርዘኛ ሰው ትናንት ከሱ ጋር ይሰሩ የነበሩትን ወጣቶች አሳልፎ ለሆዱና ለፊውቸሪስል ያሳረደ ሰው ዛሬም ቢሆን ሌሎች ኦፖርቹኒቲዎች ከመጡ ሌሎችን አሳልፎ ለማናቸውም ጥቅም አሳልፎ የማይሰጥበት ምክንያት ስለሌለ ሴንሲቲቭ በሆኑ ነገሮች ላይ ከሱ በጣም መጠንቀቅ እንዳለባቸው ለማሳሰብ ነው። የግዴታ አለብኝ ማለት ነው። ሶስተኛው ነጥብ ደግሞ ምንድነው ትግል ከሆነ የግለሰቦች ትግል አይደለም መሆን ያለበት። የሆነ ፐርሰናሊቲ ተነስቶ ድምፁ ስለተሰማ የሆነ ቦታ ላይ 1000 ሰው 2000 ሰው ወዲያ ስላደረገ ብቻ የኢትዮጵያ ሕዝብ የሰብአዊ መብትና የሌሎችም ጥያቄዎች እንቅስቃሴ የዚህ አይነት ካን አርቲስት የፖለቲካል ካን አርቲስቶች ሰለባ መሆን የለበትም። ይሄን ነው እኔ ያየሁት ያለሁት። ምክንያቱም እሳት ላይ ቀርበ አባመላ አሁን ለቀረችው እድሜ ምናምን ብለሃል። በፊትም ለቀረችው እድሜ ነው ለአንድ እንጀራ ብለህ ነው ያን ሁላ ሰው መስዋዕት ያስደረከው ማለት ነው። እና ይካን ከሲቹዌሽኖች ጋር አዳፕት ያረክ መጓዝ ልትችል ይችላል። በተለይ ጄነሬሽን ጋፕ አለ። በአሁኑ ጊዜ አብዛኛዎቹ አንተን የሚያዳምጡና ካንተ ጋር የሚያጫፍሩት ምናልባት አንተ እነኚህን አይነት መሰሪ ስራዎችንና እንደዚህ አይነት ጭፍጨፋዎችን በመንግስት መሽን በተደገፈ ስታደርግ ፕሮባብሊ ያልተወለዱ ህፃናቶች ነበሩ ማለት ይቻላል። እነኚህን ኪድ ነው አንተ የምታተራምሰው እና ወን አንድ ቀን ፍትህ ራሷን ታሸንፋለች። it's all about the timing። ይህን ካልኩ እንግዲህ ቅድም ወደ ነበሩት ውይይቶች መለሳለሁ። ግን ከቅድም በተለየ ኢትዮጵያኖች ያደርጉ ከነበረው ውይይት የምረዳው ነገር አንግል ለማየት አስተያየት ለመስጠት እሞክራለሁ። ለምሳሌ አንደኛው ተናጋሪ የኦሮሞ ባክግራውንድ ያለው ይመስላል።
አሁን በዚህ ዲስኮርስ ላይ ወይም በሌሎች ዲስኮርሶች ላይ ችግሩ ምንድነው? so called ኦፖዚሽን ተብሎ እስከዛሬ ለ21 ዓመት በተለያየ ድምጽ ተቃውሞ የሚያነሱ የነበሩ ግሩፖች በተለይ ሴንትራል የሆነ ግሩፖች ላክ የሚያደርጉትን ሳይናየውት እንዴት ነው አኮሞዴት ማድረግ የሚቻለው? የተለያየ ኢሹ ያላቸውን ኢትኖ ናሽናሊስት ጥያቄ እንዴት ነው አኮሞዴት ማድረግ የሚቻለው? ዲሞክራቲክ የሆነ እንትን ለማምጣት በሚደረገው ፕሮሰስ ውስጥ ያ አንደኛው ዊክ ፖይንት ይመስለኛል። ምክንያቱም ብዙም ጊዜ የሌሎች ናሽናሊስት ኢትኖ ናሽናሊስት ኢሹ ቻሌንጁን ኢግኖር ለማድረግ ወይም ቻሌንጁን ለመዘል ነው የሚሞከረው አድሬስ ከማድረግ ውጪ ማለት ነው። ምክንያቱም አንደኛው የስቴት ቻሌንጅ የማናቸውም ስቴት በተለይ እንደ ኢትዮጵያ ባሉ መልቲናሽናል ኢትኒሲቲ ያለበት ሀገር ውስጥ ያለው ትልቁ ቻሌንጅ ምንድነው? የኢትኖ ናሽናሊስት ኢሹ ነው ማለት ነው። ሌላም የፖለቲካል ሳይንስ እንትን ውስጥ በምትሄዱበት ጊዜ የብዙ ሀገሮች ኢሹ አንደኛው ቻሌንጅ ኢትኖ ናሽናሊስት ኢሹ ነው። ለምሳሌ ቻይና ውስጥም አለ፣ ኢንዲያ ውስጥም አለ፣ ብዙ ሀገሮች ውስጥ አለ። አሁን the smartest way የነኛን ኢሹ አኮሞዴት ማድረግ ነው፣ ኮምፕሮማይዝ ማድረግ ነው። አብሮ how it work out politics is a market ሁሉም የራሱን ፌር ሼር ይፈልጋል። የተለያዩ ኢትኖ ናሽናሊስት ኤሊቶች አሉ፣ ፖለቲካል ኤሊትስ እነሱን ፌር ሼር ይፈልጋሉ። አሁን ባለችው ኢትዮጵያ ብትሆን ወይ ወደፊቱም በምትመጣ ኢትዮጵያ ፌር ሼራቸውን ነው የሚፈልጉት። እንደገና ደግሞ የሀገሪቷን አንድነት በመጠበቅ ላይ የተመሰረተ ደግሞ በዛ ላይ ኢንተረስት የሆኑ ግሩፖች አሉ፣ እነሱን ፌር ሼራቸውን ነው የሚፈልጉት። it's all about elite politics። ግን በዲስኮርስ ውስጥ ይሄን ሁላ አኮሞዴት ማድረግ የመቻል ውይይት መከፈት አለበት ማለት ነው። now I think Malala somebody like that name ገብቶ ፕሬስ ያደረገ የፈለገው ኢሹ ከኦፒዲዮ ጋር ከተለያዩ ነገሮች ጋር ሊሆን ይችላል። there's nothing wrong with that። አሁን የፖለቲካል ጂኒየስ እንትን ምንድነው? የመጣህበትን ባክግራውንድ የምትመጣበትን ኤሪያ የምትመጣበትን ኮንሰርን አይቼ እንዴት I can work out with you ነው እንጂ how I can work out my way on top of your head አይደለም። በአንተ እንትን ላይ የኔን እንትን አደርጋለሁ አይደለም። ምክንያቱም ሰዎች alienated ይሆናሉ። what would be my stake ምንድነው የኛ ፌር ሼር እንዴት ነው ያ ቪዥኑ ላይ ካልተቀመጠ የኢትኖ ናሽናሊቲስ ቻሌንጅ ማለት የነሱ ጥያቄ ኮንሰርናቸው የተለያዩ ነገሮች ይሆናል። እንደኛም አኮሞዴት መደረግ አለባቸው። one way or another ኢህአዴግና ወይም የቲፒኤልኤፍ ስማርት እንትን ምንድነው ቻሌንጅ ሊሆን የሚችለው in the coming if not in current in the coming ኢትዮጵያ in 10 years 20 years ብለው ያንን ነው ቻሌንጅ ለማድረግ የሞከሩት። ግን in a way ብዙ አይነት የኮንስቲቱሽኑን አፕላይ ያለ ማድረግ የተለያዩ ቻሌንጅ ውስጥ ገብተዋል እንጂ they were trying to accommodate those ethno-nationalist issues። ተመልሰዋል አልተመለሱም ሌላ ጥያቄ ነው።
ለምሳሌ በእነኚህ ክልል በሚባሉት እንትኖች ሪሊ እነኚህ ክልሎች ዲሞክራቲክ የሆነ ራይታቸውን አግኝተዋል በትክክል ነበር ኤክሰርሳይዝ የሚያደርጉት ወይስ እንደ ቱል ነበር እነሱን ማለት አንደኛው ሊት ሌሎቹን እንደ ሳተላይት አድርጎ ይጠቀምባቸው የነበረ የሪፕሬሽን እንትን ነው ሶ ይሄ ነው የትልቁ ቻሌንጅ ማለት ነው እስኪ ውይይታችን ይቀጥላል እንግዲህ አይ ትራይ ቱ ባክ አፕ ክሌሜን ኢትዮ ሞሎሶቪች የተባለበትን አባመላ is responsible the killing direct responsible የሆነ ሰው ነው no doubt እሱን ማናቸውንም ኢሹዎች ዛሬ ይሄን ኢሹ አነሳ ወይም ነገ ያንን ኢሹ አነሳ relevant አንዴ በዋር ክራይም ውስጥ የነበረ ሰው በሌላ ጊዜ በአሁኑ ጊዜ ፍርድን ማግኘት የነበረበት ሰው ነው ይሄ ለአንዳንዶቻችን ይሄ በደንብ እየታወቀ ጭራሽ ዛሬ የተለየ ቮይስ ስላሰማ ትላንት የተለየ ቮይስ ስላሰማ ብቻ ከሱ ጋር ጮቤ መርገጥ አስፈላጊ አይመስለኝም እና ወደ እንትናችን ሄዳለን ማለት ነው አንዳንድ ዲስከሽኖች አሉ እዚህ አካባቢ እንደሱንም እየሰማ Okay. Okay, thank you. Anyway, when the matter extam tool. Smart talent, tarahan tabaka. እያዳመጥከኝ ከሆነ የላቲን ቋንቋ የላቲን በላቲን የምትጽፈው ነገር ሀገር በቀል አይደለም ኢትዮጵያ የራሷ ስነ ጽሑፍ አላት የራሷ ካላንደር አላት የራሷ አሃዝ አላት ቁጥር የሚባል ነገር አለ ክሬት ያደረገ ከአፍሪካ ጥቁር አፍሪካ ሀገር የመጀመሪያዋ ኢትዮጵያ ናት የራሷ ስነ ጽሑፍ የራሷ ቁጥር ያላት ስለዚህ ያፍራው ሊያደርግ ኦኬ አድማጮቻችን እዚህ ጋር ላሳስብ የምፈልገው ነገር ቢኖር አንዳንድ ቦታዎች ላይ የሚካሄዱ ዲስከሽኖች ራሴን ድጋፍና ባክአፕ እስካልሰጠዋቸው ድረስ የኔ አቋም ነው ማለት አለ necessarily ግን ውይይቶች ናቸው ነፃ ውይይቶች ናቸው ኢትዮጵያኖች የተለያየ የመገናኛ ዘዴዎች ላይ የሚወያዩቸው ነገሮች አንዳንዴ ከቨር እናደርጋለን እና ለተሰር የኔ አቋም ነው ማለት አይደለም ያ በደንብ በግልጽ መታወቅ አለበት ታንክ ዩ ላቲን የኛ አይደለም የላቲኖች የስፔን የኛ አይደለም የኛ የራሳችን አለ anyway ሰዎች በአንድ ሀገር የዜግነት መብት ያላቸው ከፈለገ as an individual በግሉ ጀርመንኛ መጠቀም ፈረንሳይኛ ጣሊያንኛ እንግሊዝኛ ሩስኪ የፈለገውን አይነት ቻይኒዝ ቋንቋ ከፈለገ መጠቀም ይችላል ይሄ መብቱ ኢንዲቪጁዋል መብቱ ከዛ ባለፈ ግን በሌላው ማህበረሰብ ውስጥ የራሱን ፍላጎት የሚጭንበት አንዳችም መብት የለም የዲሞክራሲ መገለጫ በብዙሃን ላይ ጥቂቱ ወይም በቡድን ህዝብ ላይ የሚጭንበት አካሄድ ዴሞክራቲክ አሰራር አይደለም ይሄን ከተገነዘበን የምንስማማ ይመስለኛል ይሄ መሰረታዊ የሆነ ሳይንስ ምንም ሌላ ነገር የለም ሰዎች የተለያየ አመለካከት አለ አንድ አይነት አመለካከት ሰዎች በቡድን ግለሰብ በግለሰብ አይምሮ ነው ለዚህ ነው ከሳይንስ ውጪ ብዙ ጊዜ እነዚህ የኤትኒክ ፌደራሊዝም የሚያራምዱ ሰዎች ከጀርባው የኤሊቶች ወይም እነዚህ ማክሮ ናሽናሊስት የአንድ ጎሰኝነት የአንድ ብሔርተኝነት ዓላማ ያላቸው ሰዎች የራሳቸው